ሃይ ጋይስ እንዴት ናችሁ? እንግዲህ እዚህ ላይ የምትመለከቷቸው ሰዎች ታሪክ በጣም የሚያሳዝን ነው። የተለያዩ ሰዎችም እዚህ ሶሻል ሚዲያ ላይ ወጥተው ቪዲዮ ቢሰራ በጣም ደስ ይለኝ ነበርና ሐሳብ መስጠት ስላለብን ነው። ይሄ ፍሬዘር የሚባለው የአዳማ ከተማ ወጣት የናዝሬት ከተማ ተወላጅ ሆነው ኦር ነዋሪ ሆነው ሶፎኒያስ ላይ ላስት ይር እንደዚህ አርጎ ነው እንደዚህ ብሎ ነው ምናምን ነገር አለ። አመጣው፣ ገረፈው፣ ቀጠቀጠው፣ ዋንጫ ወሰደ። የኢትዮጵያ ሕዝብ ሆይ ሆይ ያለው አነጀበው ማለት ነውና ብዙ ታሪክ አለፈ። እንግዲህ በአንድ ሰው ስተት በአንድ ሰው ጥፋት ቤተሰቡ ጠቅላላ ነው ዳሜጅ ሆነው ማለት ነው። እኔ የእናትየውን ኢንተርቪው ቁጭ ብዬ አይቼዋለሁ፣ ጨርሻለሁ። በዛ እድሜ አንድ እናት ተቸግራ ለምና ቆሎ በልታ ሊስትሮ ጠርጎ ያለፈለት ሰው ጥፋት አጠፋ ተባለ። ኢትዮጵያ ላይ የተለመደ ጥፋት አይደለም። ብዙ ታሪክ ሆነ ማለት ነው። 98% የኢትዮጵያ ህዝብ ሰፖርት አድርጎት ነበር ይሄ የደበደበውን ልጅ ማለት ነው። አንደኛ ህብረተሰብ ላይ የተለመደው ነገር ምንድን ነው? ብዙዎቻችን እኔ ምን መሰላችሁ ይሄንን በድፍረት መሰራው አንድ ሰው ጥፋት ቢያጠፋ ሰው ከጥፋቱ መማር ይችላል፣ መስተካከል ይችላል፣ ነገሮች ሊስተካከሉ ይችላሉ፣ እግዚአብሔር ሰውን ሊያርም ይችላል። እኔ ማንኛና ነው አንድን ሰው እንደ ቅዱስ አድርጌ ራሴን ቅባ ቅዱስ ተቀብቼ ማለት ነው ሌላውን ኃጢአተኛ አድርጌ ዘልዝዬ ሰቅዬ አቤት 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 ጌታ ኢየሱስ እንደው አንተ እንደ ሰው ብትሆን እኮ ፍጡር ምድር ላይ ባልኖረ ነበር። እኔ እንደዚህ አይነት ነገር ጋይስ ሲሪየስሊ እንዴት ሲሪየስ አድርጌ እንደምወስድ ማለት ነው። እውነቴን ነው የምላችሁ። አንድ እናት ወጣ እንደዚህ ዝቅዝቅ ብላ ስታለቅስ አንገቷን ደፍታ እህትየው አንገቷን ደፍታ ድክርት ብለው እናት በዚህ እድሜ ተመታው ተደበደብኩ ልጅ የደበደበኝ ውጭ ወጣው ሰላም የሚለኝ ሰው የለም የሚያናግረኝ የለም ሁሉም ንቀው ተፍተው ትተውኛል ብለው ወጥተው ሲናገሩ ህብረተሰቡ ምን ያህል እንደወደቀና ለምንም ነገር አዌር እንደሆነ I'm sorry to say this ህብረተሰባችን በጣም ብዙ ይቀራዋል ገና ማለት ነው። እንዴት አንድ ሰው ኃጢአት ሰራ ተብሎ አንድ ሰው ግፍ ሰራ ተብሎ መላውን ቤተሰብ ጨፍልቆ ላይ መሄድ እንደዚህ ትክክል ነው ጋይስ? ትክክል አይደለም። ስለዚህ ይሄ ህብረተሰቡን ማስተማር አለብን ብዬ ነው እኔ የማስበው። ይሄ ኃጢአት ቅዱስ ቅባ ቅዱስ የምትጫወቱትን ሄዳችሁ ወደፈለጋችሁበት ተጫወቱ። እያንዳንዳችን ቤት ቢፈተሽ ማለት ነው እያንዳንዳችን ቤት ሰው ገብቶ ቢያይ ጉድለት ያጣ ቤት የለም። ፐርፌክት ማሬጅ፣ ፐርፌክት ፋሚሊ፣ ፐርፌክት ልጆች፣ ፐርፌክት አገልጋዮች የምትሉት ራሱ ስንት ጉድ ነው ይሄ ጣሪያ ይዞ ያለው እኮ ጋይስ። ስንት ጉድ። እኔ አሁን እንደዚህ ሳወራ ቤታችሁ ውስጥ ያለውን ጉድለት አታስቡትም? ማን ነው ፐርፌክት ነገሩኝ? ማን ነው ፐርፌክት? ስለዚህ በዚህ ቤተሰብ ላይ የተደረገው ነገር በጣም ትልቅ ግፍ ነው። የኢትዮጵያ መንግስትም እነዚህ የሚያደርጉትን ወጣቶች እንግዲህ ማለት አንድ ሰው አብዶ ራሱን ከሳተ በኋላ ፈርስት ኦፍ ኦል እኔ በጣም ስለተሰማኝ ነው እዚህ ቤተሰብ ላይ የደረሰው ነገር ማለት ነውና እንዴ ወንድሜስ ቢሆን እኔስ ቢሆን የሆነ ሰው ላይ የሆነ ነገር ቢደርስ ማለት የጥፋትና የሰውን ዳሜጅ የሚያደርግ ነገር እኮ ይለያያል ጋይስ። ምን ህይወት የሰው ጀግና የለውም። አሁን እዚህ የአዳማ ወጣቶች እንደዚህ የምታደርጉት ልጆች ማለት ነው እናንተ ማለት ነው ሲጀመር አትረቡም። አንተ ፍሬዘር ብትባለው ልጅ ሲጀመር አትረባም። አንተ የሰው ቆረቆንዳ ማለት ነው። እንዴት እንዳናደደኝ ጋይስ። ሰውየው ገዳም ገብቼ ነው ይሄው መጀመሪያ ላይ ከተሻለኝ በኋላ አእምሮ ውስጥ የመጣው ሰው አንተ ነህና ለሰራውት ኃጢአት ላደረኩት ነገር ይቅርታ አድርግልኝ ይለዋል። ይሄው አሁንም ደውሎልኛል ብሎ በሞት ጫፍ ሞት አፋፍ ላይ ያለውን ሰው ሶሻል ሚዲያ ላይ ያው ምን አሁን ካንተ ምንድነው እኛ ምን ጠብቀው ከእንደናንተ ያለ ቆረቆንዳ ትውልድ ምንድነው የሚጠብቀው? ከአም ሶሪ ከማለት የበለጠ ሰው ምን ሊያደርግ ነው የሚችለው? እኔ ያየሁት ምን እንደሆነ ታውቃላችሁ ጋይስ? ከዚህ ልጅ ውድቀት ማለት ነው ይሄ ከጋዜጠኛ ውድቀት የሰራውን ነገር አይደለም። የሰራው ነገር ስህተት ነው። ኦፍ ኮርስ 100% ስህተት ነው። ትክክል አይደለም። አገራችን ላይ የተለመደ ነገር አይደለም። ብልግና ነው፣ ኃጢአት ነው። ግን ሰው ሳያስብ ወደማይወጣበት ኃጢአት ሲገባ ነው። እና እኔ ማንኛና ነው ያንን ሰው አንተ እንደዚህ ነህ ይሄነ እንደዚህ ነው ማለት የምችለው? እኔ ሰው ሆኜ ስለተፈጠርኩኝ ከአንድ ሰው የሚጠበቀውን ነገር ነው ማድረግ የምችለው። እግዚአብሔርን የምፈራ ከሆነ ቤተሰቡን አላሳቀቅም። በወደቁበት ሰዓት ከሌሎች ጋር ሆኜ አላሽቃብጥም፣ አልተፋባቸውም፣ አልራመድባቸውም። አጠገባቸው ሆኜ አይዞሽ እናቴ እግዚአብሔር ያበርታሽ እኛ አለን። ጎረቤታችሁን ፕሮቴክት ማድረግ አሁን እናንተ የማዘር ጎረቤት የሆናችሁ ሰዎች ማለት ጥሩዎች ልትኖሩ ትችላላችሁ። ሁሉንም አንድ ላይ አድርጌ አልናገርም፣ ግን በብዛት እንደው ቢታይ ላይፋችሁ የነዚህ ሰዎች ላይፍ ስለሚያስቀናችሁ ነው እንጂ ዴፊኒትሊ አሁን ሰው እንደዚህ ወድቆ ከማልቀስ ምንድነው ጌር የምታደርጉት? አንድ ሰው ጋይስ በሞተ እንዲህ ባለ ትላለህ እንጂ ሰው ሲታመም የማታዝን ከሆነ
ሲሞት የማታዝን ከሆነ ሲጎዳ የማታዝን ከሆነ ቆረቆንዳ ነህ ማለት ነው። አንተ መቼም አያልፍልህም መቼም ማለት ነው። ልክ እንደነዚህ ወጣቶች ማለት ነው። ሰው አምሶሪ አለ ይቅርታ ከማለት የበለጠ ምንድነው ሊያደርግ የሚችለው? አንድ ሰው ከስራው የተፈናቀለ ሰው ከኑሮ የተፈናቀለ ሰው የሚበላው የሚጠጣ ያሌለው ሰው ቤት ውስጥ አብዶ እንደዚህ ቀውሶ ሰውየው መልሶ እናቱን እንደዚህ ዳሜጅ እስከ ማድረግ የደረሰው ለፍታ ያሳደገችው እናቱ ናት። ሀብታም አይደሉም እነዚህ ሰዎች፣ ገንዘብ የላቸውም፣ ባካፕ የላቸው። እህትየው በጣም ነው የምታሳዝነው። ቤታችሁ ዘመዳችሁ እንደዚህ ዳሜጅ ቢሆን አሁን ለምሳሌ ሰው ሳቀባቸው እንደቆ ሰይሰይ ተባል ምንድነው የምታገኙ? ሰው መልሶ ለማኝ ቢሆን መንገድ ላይ ወድቆ ምንድነው አሁን ለምሳሌ what is the benefit? ሰው ከመውደቅ የምታገኙት ቤኔፊት ምንድነው? ስለዚህ እኔ በጣም የሚያስጠላኝ ነገር አንዳንድ ጊዜ ከኢትዮጵያኖች የማየው ነገር ክፋት መጥፎ ነው። ክፋት ማለት ነው እኔ በህይወቴ ዲል ማላረገው ነገር ኦር ደግሞ ሃንድል ማድረግ የማልችለው ነገር ምቀኛ፣ ሸረኛ፣ ሀሜተኛ፣ የሰው ውድቀት የሚመኝ ሰው ማለት ነው። እኔ እንደዚህ አይቼ ነው የማውቃችሁ። ልናገር እችላለሁ ስህተት ካለ እንደዚህ ነው እንጂ የሰው ውድቀት የሚያስደስታችሁ ከሆነ ሰው አይደላችሁም እናንተ። እንዳውም እናንተ ናችሁ እግዚአብሔር የራቃችሁ ሲጀምር። እግዚአብሔር የምሕረት አምላክ ነው። የወደቁትን የሚያነሳ ነው። ለወደቁት የሚቆም ለወደቁት ጠበቃ የሚሆን ነው እኛ የምናመልከው አምላክ እንጂ የወደቁት ላይ ድንጋይን የሚጭን እንደዚህ ጭድና እንጨት ነስንሶ በክብሪት እንደዚህ ነገሮችን የሚጭን አምላክ አይደለም። እግዚአብሔር ክርስቶስ የምሕረት አምላክ ነው። ኦርቶዶክስም ሁኚ ፕሮቴስታንት መጽሐፍ ቅዱስ አንድ ነው። መጽሐፍ ቅዱስን አንብቡ። ዝም ብላችሁ የሰው ስህተት ትፈልጋላችሁ። አሁን እናንተ ወጣቶች ማለት ነው ቂጣችሁን እዛ ድንጋይ ላይ ስታሻሹ ምትውሉ ናችሁ እናንተ። ይሄ ልጅ ለፍቶ ስንት ነገር ላይ ደርሶ ማለት ነው እንደዚህ ሲወድቅ አሁን አንድ ሰው ነው እኮ ስንት ታሪክ የሚሰሩ ኢትዮጵያ ውስጥ የሉም እንዴ? ስንት ህጻናትን የሚደፍሩ ስንት ነገር አፋቸው አሸዋ ተጨምሮ ሲደፈሩ እነሱ ላይ ለምን አልሰራችሁም? ሲጀመር አንተ ፍሬዘር የምትባለው ልጅ ማለት ነው ምን ልታረግ ነው እንደዚህ አይነት ኮንቨርሴሽን ውስጥ የገባው? ከዚህ ሰውዬ ጋር እንደዚህ አይነት ወሬ ውስጥ የገባው? ሲጀመር አንተን ራሱ ነው ህብረተሰቡ ማግለል ያለበት። ይሄንን ሳይሆን አብራችሁን ያደረጋችሁት አውቀህ ነው ሰው ይነቃብኛል ብለህ ነው እንጂ ወጥተህ ልጁን እንደዚህ ያስበላኸው አንተ ራሱ ዋና ተዋናዩ አንተ ነህ ማለት ነው። አንተ ራሱ ብዙ ወጣቶችን እንዳጠፋ ነው። እኔ ደግሞ መንፈስ የሚታይ እዛ አዳማ ውስጥ ስላንተ ነገር ቢመረመርና ቢታይ እኔ አሁን በውስጥ በኩል ብዙ ዶክመንቴሽን ሪሲቭ አደርጋለሁ በዚህ ቪዲዮ ብቻ ማለት ነው። እንደዚህ አይነት ነገር ሲሰሩ ትክክል እኮ ወይኛ ፈርተናቸው ነው ጋንጋቸውን ፈርተን ነው ወይ ዱርዬዎች ስለሆኑ የሻምሱ ሱቅ ስር ሲቀመጡ የሚሉ ዱርዬዎች ስለሆኑ ሰው እናንተን ይፈራል። በፍልጥ ምናምን አይደል የሰው የምትደበድቡት ለኮንተንት ብላችሁ። ኢትዮጵያ ውስጥ ጌለማ እንደፈለጋችሁ ነው ጌዩን ሌዝቢያን ኢትዮጵያ ውስጥ ተቀባይነት ካሌለው አስራችሁ ነው በህግ የምትጠይቁት። ሰው መደብደብ የሚለው ላይ ህገወጥ ከሆነ ጌና ሌዝቢያን መሆን ኢትዮጵያ ላይ ህገወጥ ከሆነ አስራችሁ በህግ ነው የምትጠይቁት እስር ቤት ውስጥ ማለት ነው አስገብታችሁ እንጂ ሰውን መግደል እንደገና እኔ የቤተሰቦቹ የእናትና የእህቱ ነው እኔ ያሳዘነኝ ማለት ነው። ጋይስ እኛስ ቢሆን የሚለውን ማሰብ በጣም አስፈላጊ ነው። ይሄ አይታችኋል ጋይስ ሜንታል ሄልዝ እንዴት ከባድ እንደሆነ። ሜንታል ሄልዝ የሚያመጣው እኮ የምትኖሩበት አካባቢ የምትኖሩበት ህብረተሰብ ጤነኛ ነገር የማያስተላልፍ ከሆነ ጥላቻን የሚዘራ የወደቀውን ሰው የሚያበረታታ ከሆነ ላይክ ሰዎችን ፑሽ አድርገው ሰዎችን ፑሽ አድርገው የሚያስወድቁትን ሰዎች ኢንካሬጅ የምታደርጉ ከሆነ የኛ ህብረተሰብ መቼም አይሰለጥንም። አሜሪካኖች እና ሌሎች ሀገሮች እኮ በዚህ ነው የሚበልጡ። ቢኮዝ እነሱ በሰው ውድቀት ላይ አይደለም የራሳቸውን ላይፍ ብቻ ነው ፎከስ የሚያደርጉት። ካለ በልተህ ታድራለህ፣ ካለ ፎቅ ትሰራለህ፣ ካለ የፈለግከውን ታደርጋለህ። ካሌለህ ደግሞ ከመንግስት ተቀብለህ እንደ ማንኛውም ሰው ድሃ መሆን ሀብታም መሆን ሳይታወቅ ኢኳል የሆነ ኑሮ ነው የምትኖረው ማለት ነው። ለዛ ነው 110% አሜሪካኖች የሚበልጡን እኛ ኢትዮጵያኖች ተብለን ማለት ነው በነገርና ይሄ እኔ እንጃ ያቺ ሀገር በመልካምነት እንደምትጠራ ራሱ የአንዳንድ ሰዎችን ተንኮል ስናይ ማለት ነው። እና እናንተ የሴትዮዋ ጎረቤት የሆናችሁ ደግሞ መልካምነታችሁን ማሳየት አለባችሁ። እኔ ጎረቤቶቼ መልካም ናቸው በቃ ፈርቼ የምሸሸግበት ባጣውበት ሰዓት እንኳን ነይ ብለው አቅርበውኛል ብለው እንደመናገር ማዘር በዚህ እድሜያቸው ሰው ሁሉ አግልሎኛል ጠልቶኛል ብለው ማልቀሳቸው በሽታ ላይ ወርቀው ለሞት መድረሳቸው ምን ያህል መጥፎ ህብረተሰብ እንደሆነ ነው የኢትዮጵያ ህዝብ የሚያሳየው። እኔ ያንን ነው የተረዳሁት። ምን ታስባላችሁ? ስለዚህ የሰው ጀግና የለውም አባቴ አትንቀጭቀጭ ያለን ትንሽ ማለት ነው። ቀንሽን ጠብቂ አንቺ ራሱ because you never know ነገ ምን ይዞ እንደሚመጣ ማለት ነው። ሰው ይቅርታ አለ ከዚህ የበለጠ ምንድነው? ልጁ ሞት አፋፍ ነው ያለው። ይሄንን በዚህ ያወጣችሁ ኢንተርቪው የምታረጉት አሁን እንደና ነገር መስሪያ ያታችሁ ነው። የሰው አይምሮ ላይ ጭንቀት የሚለቅ ነገር ወደዚህ ወደ ልጁን ባየው ቁጥር በጣም ነው የሚያስጨንቀው ልጁ ያለበት ሁኔታ ማለት ነው። እንደዛ ነው።